ከልጅነት ጀምሬ ያው የገበሬ ልጅ ነኝ። አባቴ ገበሬ ነው። የአባቴን ፈለግ ተከትዬ ወደ ግብርናው ስራ ገባሁኝ። ትልቁ ህይወታችን በአትክልትና በእርሻ ስራ ነው የምንተዳደረው። አሁን አንድ 12 ከብት አካባቢ ያለኝ ከአህያና ከፈረስ ውጪ። ቀበሌያችን ሊቀመንበር ነበረ ፍስሐ የሚባል እሱ እንዲህ ላይ ቴክኖሎጂ መጥቷል፣ አንተ ተገብረዋለህ፣ ትከታተላለህ፣ ይሄን ስራ ይመጣል፣ ተዘጋጁ ቦታ ሳሉ ስንባል እሱም ደጅ ድረስ መጣ። ሽፈራው አሳየን፣ በቃ ተመቸን። ሽፈራው መጥተው አሳዩን፣ ሰርተው አስተካክለው ተመላልሰው መጥተው እግዚአብሔር ይስጣቸው ግልጽ አርገውልን ክትትል አርገው እንዴት ነው ብለው አመቻችተውልን ብዙም ጊዜ እንትን መጥተው ክትትል አረጉልን፣ ተስተካከለልን፣ አወቅንበት። ከባለቤት ጋር ሆኜ በየቀኑ እስከ 65 ኪሎ እበቱ እስከ 130 ኪሎ ሊትር ውሃ እና ባያችሁት ባሊ ላይ በየቀኑ ከብቶቹ ካሰማራን በኋላ ወደ ሜዳ ከለቀቅን በኋላ ካሰማራን በኋላ ከባለቤት ጋር ሆኜ ያን ነገር ያው ባለው አይታችሁታል። እዛው ስንከታለን ፀሐይ ከበረደ በኋላ ደግሞ ያን ነገር እየበጠበጥን ጥቅም ላይ እናውለዋለን። ወደዛ ይገባል። እሱ ደግሞ ከዛ ደግሞ ታግሞን ከዛ ጋር ይወጣል ያ ነገር ነው ራስ። ከዛ በኋላ ውሃ ተራ ሲደርስ በተራችን መሰረት አትክልታችንን እንጠቀማለን። 12 ሰዓት ካለፈ በኋላ እያወጣን በባሊ ነገር እያወጣን ከውሃው ጋር ውሃው በመስኖ ውሃ አብሮ እየወረደ ቆንጆ ነው፣ ውጤታማ ነው። 2 ዓመት አካይ ነው እኛ እጅ ላይ ገባው። በየቀኑ የተባልነው እናደርጋለን። በቃ ሰጠነው ይሰጠናል እሱ። አሁን ዞራችሁ ብታዩት እኔ እዚህ ጋር አሁን እናንተ እዚህ ጋር ፕሮግራም አጋጣሚ የተገናኘ ነው። በየአትክልት ውስጥ ብትሄዱ አሁን ሳለሪው የሄደበት ቦታ ላይ ታገኛላችሁ። እንደዚህ ስሶ ነው በቃ ውሃ ሲመጣ ድርምስ ያደርገውና እዛው ተጨምረዋል። መስኖ ቆንጆ ነው። ከጀመርነውም ጀምሮ ጎመን ተክለን ነበረ። ያ ጎመን ይሄበት ከጀመርን በኋላ እና ከዛም በፊት የምንጭነው በኩንታል ውጤታማ ነው፣ እናቀዋለን። ሲጫን አንድ ቦዩ 4 ጭነት የሚሆን ሲሆን ግን በበት ሲሆን ደግሞ ወደ 6 ጭነት ቦዩ እንጭነዋለን። ምርታማነቱ አይጠይቅም። እንደው በቃ አሁን እዛች ጋር ባለው አሁን ይሄኛው ከዚህኛው ኤሪያ ላይ ከዚህ ስለሆነ ገብርኤል ምስክር ነው እነግርሃለሁ። ከዚህ እስከዛ ጫፍ ባለው እስከ 100 ኩንታል ጎመን ያገኘሁበት ጥቅል ጎመን ከወጪ ዳነኛ። ይሄ ነገር ትልቁ ጥቅማችን አሁን የማዳበሪያ ፍጆታ እየጨመረ ዘንድሮ እንደውም በጣም ጨምሯል ይባላል። ከ7,000 8,000 የሚደርስበት ጊዜ አለ አንዱ ከረጢት። ቀደም ብሎ የነበረው ራሱ እንኳን ጉዳት አለው። ማዳበሪያ እንደውም ያቃጥለዋል፣ አሲድ ነው እሱ ራሱ ይካደል። ይሄ ግን በጣም የተለየ ነገር ነው። በቃ ይሄ ትልቅ ጥቅም አለው። ምንም ወጪ የሌለበት ነገር ከዛ እሳት ፈጠረ፣ ከዛ ወጣ ተፋልን። ከማዳበሪያ ሁሉ ብዙ እንደው በቃ እኛ አንጠቀም ማለት ነው። ባዮጋዙም ቆንጆ ነው፣ ተመስገን። ልጆቼንም ትምህርት ቤት ሲሄዱ አሁን ጧት በተለይ ቡናዬም አፈላለው፣ ሽሮም አሙቄ ለልጆቼም ሰጥቼ እሮጣለሁ። ምን ጥያቄ አለው? ይሄ ጥያቄ የለውም። በቃ እኮ ማየት ማመን ስለሆነ አይተነዋል። በቃ እኛ እኮ በአንድ ክብሪት ብቻ ተለኮሰ፣ በቃ አለቀ። ጊዜ በመቆጠብ ትልቅ ፋይዳ አለው።